ማየት መመኘትን ምኞት ኃጢአት ሞትን ትወልዳለችና ንጉሥ ነውና ያቺ የማናት ብሎ ጠየቀ። ልቡ ተመኘ፣ ጠየቀ። የኦርዮ የአገልጋይህ የሰልፈኛው የጦረኛው የአርበኛው የጀግናው ሚስት ናት አሉት። እንግዲህ አይበድሉ በደል ዝሙት አታመንዝር አንዱ ነው። ደግሞ ራሱን በቻለ መልኩ ማመንዘሩ እንዳለ ሆኖ ደግሞ የተወራበ በሲተብሲ ሌላ ነው። በሌላይቱ ቢያመነዝር አመነዘረ ባልተባለም ነበር። በሲንግሏ በብቸኛዋ የወንድ ምሽት መቀማቱ ሁለተኛ በደል ነው። ከዚህ በኋላ ደግሞ መቼም ኃጢአት ስትመጣ ወደዚያው ነው እየገፋፋች የምትሄድ። ትልቁን ኃጢአት ልታስፈጽመው እጣቱን አንስቶ ድር አንስቶ አብእዎ ለኦርዮ ውስተ አብይ ቀትል ወበህየ ይሙት በቃ ፈረደበት። የቃል ኪዳኑ ታቦት በበረሃ ሆኖ እኔ በሞቀ ቤቴ በመልካም ሚስቴ ልደሰት ነው አላደርገውም ብሎ ሳያደርገው ቀረ። ውጭ አደረ። የሚገርም ረገ እግዚአብሔር በዚህ ተቀየመ። ናታንን ጠራ። ነቢዩ በዘመኑ የነበረው ናታን ይባላል። ህዝቡን ይመራ፣ መንግስትን ይገስጽ ይመክር የነበረ ነቢይ ናታን ነው። አየኸውማ የዳዊትን ሥራ ከበግረኝነት ጠርቼ ቅባ መንግስት ቀብቼ ከእስራኤል ለይቼ ከዳዊት ጦር ሁሉ ከዚያ ሁሉ ሰልፍ ጠብቄ ከጎልያድ ሁሉ አድኜ ይህም ሁሉ አድርጎ ከዚህ ሲደርስ መንግስቱ ሲጸናለት ከተማው ሲረጋጋለት እኔን ሊያገለግለኝ ሲገባው አስቀየመኝ አለው። ምንድን ነገር ተሰርቶ ነው እንዲህ ብለህ መጣህ አለው። አረ ንጉሥ በከተማ ታላቅ በደል ተፈጽሟል አለው። ራሱን ደብቆ እንዴት አለው? በከተማህ አንድ ሰው ብዙ በጎች ብዙ ላሞች 100 በጎችም ይላሉ አባቶች ሲተርኩ ነበሩት። አንድ ሰው ደግሞ አንዲት በግ ነበረችው። እንግዳ ሲመጣበት ከመቶዎቹ አንዲቱን ባርድ 99 ይሆኑብኛል ከቁጥር ይጎሉብኛል ብሎ አይፈጽሙ ድርጊት አይሰራ ሥራ የድሃውን በግ አንዲቱን አርዶ በዚያች አስተናገደ። በዚህ ምክንያት እግዚአብሔር ተቀይሟል። ይህን የሠራ ካለ ያው እግዚአብሔርን ህየንተሃዱ ይትፈደይ ትርብኢተ ስለ አንድ ፈንታ 4 እጥፍ ይመልሳል። እሱም የሞት ልጅ ነው፣ ሞት ይፈረድበታል ብሎ ኦ ንጉሥ ፈታይ ከበርስከ በራስህ ፈረድበው። የሠራው ሥራ ከባድ ነበር። ነገር ግን አወዳደቁ ወዲያውኑ ሲመለስ ወዲያውኑ ሲነግረው ሰብር አለና ከእግሩ ወድቆ ይቅርታ ጠይቆ ራስ ታርቀኝ እባክህ ከጌታዬማ ከእግዚአብሔርማ ተጣልቼ ምን መሄጃ አለኝ? ጠበበው። መሽለኪያ አጣ፣ መፈናፈኛ አጣ። ሁልጊዜ የወደው የነበረ እሱ ተቀየመ ሲባል ሁልጊዜ ስሙን ጠርቶ የማይጠግበው አምላክ እሱን በደልክ ሲባል በጣም ወዲያውኑ ተሰበረ፣ ወደቀ። አዎ ሰውነቴን በጾም አስመረርኋት። አሁን እኮ ጸሎታችን አልሰማ፣ ጾማችን አላርግ፣ ስሬት ኃጢአት አላመጣ ያለ እኮ ሞላው በድሏል። ማን እጁን ዘርግቶ ወደ እግዚአብሔር ያስታርቅ? ሰውነቴን በጾም አስመረርኋት። በቃ አስመረራት። ትልልቆቹ አዛውንቶቹ ለዳዊት የሚቀርቡት ትልልቆቹ ቀርበው ሊያነሱት ከወደቀበት መሬት ተውኝ አታንሱ፣ በምንም አይነት አልነሳም፣ ወድቆ ዝም ብሎ ከዚያ ሆኖ ተኝቶ ሁሉ በእንባው መኝታውን ያርስ ነበረ። እንደዚህ ነው ንስሐ ትልቅ ነገር ነው። መታረቅ ታረቁ፣ ግድ የላችሁ በደንብ ታረቁ። ንስሐ የጌታችን የመድኃኒታችን የኢየሱስ ክርስቶስ የመጀመሪያው ቃል ነው። ጌታ ወንጌል መስበክ ሲጀምር በማቴዎስ ወንጌል ምዕራፍ 4 ቁጥር 17 ተመልከቱ። እነሱስ መቀረብ መንግሥተ ሰማያትን ተቀብለዋለች ንስሐ ግቡ ብሎ ነው ወንጌልን የጀመረ። ንስሐ የመጀመሪያው ስብከት ነው። የመጀመሪያው የጌታ ቃል ነው። ንስሐ የዮሐንስም የመጀመሪያው ቃል ነው። አሁንም የማቴዎስ ወንጌል ምዕራፍ 3 ከቁጥር 1 ላይ ስትመለከቱ በበረሃው ዮሐንስ እየሰበከበት መንግሥተ ሰማያት ቀርባለችና ንስሐ ግቡ እያለ እኔ በውሃ ንስሐ አጠምቃችኋለሁ እያለ ከኔ በኋላ የሚመጣው ግን እሱ ከኔ አስቀድሞ የነበረው ጌታ ነው እያለ የጫማውን ማዘቢያ ልፈታ የማይገባ ጫማውን ልሸከም የማይገባኝ እያለ በትሕትና ሆኖ እንደዚህ ናት ወንጌል።
በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላከ አበዊነ ቅዱሳን ለዘአብጽሐነ እስከ ዛቲ ሰዓት፣ እስከዚህች ዕለትና ሰዓት ድረስ ያደረሰን የአባቶቻችን የቅዱሳን አምላክ እግዚአብሔር ስሙ ለዘለዓለም የተመሰገነ ይሁን። እናታችን እመቤታችን ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም ክብር ምስጋና ይድረሳት። ለሁሉም ቅዱሳን እንደየማዕረጋቸው ክብር ምስጋና ይድረሳቸው። የእመቤታችን በረከተ ልመናዋ አማላጅነቷ ይሁንልን ይደረግልን። የተከበሩ አባታችን መምህራችን ታላቁ ሊቅ መጋቤ ምስጢር መምህር ፍሬ ስብሐት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በጠቅላይ ቤተ ክህነት የሊቃውንት ጉባኤ ዋና ሰብሳቢ፣ የተከበራችሁ የቅድስት ቤተ ክርስቲያናችን ብርቅዬ ልጆች፣ ሕዝበ ክርስቲያን ሁላችሁም በእግዚአብሔር አምላካችን ስም እንደምን አደራችሁ? አሜን። ቅዱስ እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ይህ ጉባኤ የእግዚአብሔር አምላካችን ቅዱስ ቃሉ የሚነገርበት፣ ነገረ ማርያም፣ ነገረ ቅዱሳን፣ ነገረ ቅዱስ መስቀሉ የሚመሰጠርበት፣ እግዚአብሔር የሚመሰገንበት፣ ነፍሳችን በቅዱስ ቃሉ የምትታከምበት የምትድንበት፣ ለነፍሳችን ስንቅ የምንሰንቅበት፣ እግዚአብሔር አምላካችንን የምናመሰግንበት ጉባኤ ስለሆነ በጽሞና ሆናችሁ በማስተዋል ሆናችሁ እንድትማሩ አደራ እላለሁ። የዛሬው አስተማሪያችን መምህራችን መንፈሳዊው ደጉ ለሊቃውንቱም ለሕዝብም አርአያ የሆኑ በተለያየ ሚዲያ ታውቋቸዋላችሁ። በመላው ዓለም መንፈሳዊ አገልግሎታቸው የአባትነት የማስተማር እውቀታቸው በየትኛውም ዓለም የሚተላለፍ ደግ መምህር ናቸው። ዛሬ በጉባኤያችን መካከል የተገኙት እንኳን ደስ አላችሁ። የኔታ አባታችን እንኳን ደህና መጡልን። ወደ መድረኩ መጥተው የኔታ መጋቤ ምስጢር መምህር ፍሬ ስብሐት የሊቃውንት ጉባኤ ዋና ሰብሳቢ ያስተምሩናል። እኛ እንማራለን። እግዚአብሔር ከሁላችን ጋር ይሁን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ክቡር አባታችን ንዑረ እድ አባ ወልደ ትንሣኤ የሁላችን አባት የሁላችን አባት ትጉህ መናኝ በእውነቱ የምታዩዋቸው ነው። ቤተ ክርስቲያኒቱ ታላቅ ናትና ብፁዕ ወቅዱስ አቡነ ተክለ ሃይማኖት ጳጳስና ተጳጳሳው ሁሉ እንደዚህ ነበር የሚለብስ፣ ወይባ ነበር። የመነኮሳትን ልብስ ብቻ ነበር የሚለብስ። ብፁዕ ወቅዱስ አቡነ ተክለ ሃይማኖት የደቡብን ሕዝብ በሙሉ እንደ ቀዳማዊው አባታቸው እንደ ተክለ ሃይማኖት አባ መላኩ እየተባሉ ያስተማሩ፣ ሲያስተምሩ ሙሉ ለሙሉ በስዕል አድርገው ስዕሉን የእጅ አይቼዋለሁ። በጎ ስንሰራ መላእክት ይቀርቡናል፣ ይራዱናል፣ ይመሩናል፣ ይጠብቁናል፣ ይንከባከቡናል። መጥፎ ስንሰራ አጋንንት ይቀርቡናል፣ ኃጢአታችን ይመዘግባሉ፣ ለእግዚአብሔር ያዘክራሉ፣ እንድንቀሰብ ያደርጋሉ እያሉ የሚያስተምሩበት ስዕል ከቤተ ክርስቲያናችን ስዕል ለየት ያለ ነው። አልተሳለም እስካሁን ድረስ። እንዴት እንዳሳሉት ማን እንደሳለላቸው ራሳቸው የሳሉት አላውቅም።
ጉድጓድ ቆፍረው እንደ ዳዊት ከዚያ ውስጥ ገብተው 40ውን ጾም ይጾሙ የነበሩ ጉድጓድ ቆፍረው ማለት ነው። 40ውን ጾም በሙሉ ፍልሰታን በሙሉ ከዚያ ጉድጓድ ገብተው ያለምንም ምግብ ይወጡ እንደነበረ የሚያውቋቸው ይመሰክራሉ። ጉድጓዱን እኔም እጄ አይቼው ጎብኝቼው መጥቻለሁ። በወላይታ አቡነ ተክለ ሃይማኖት ገዳም እስካሁን ድረስ ይገኛል ማለት ነው። እና አለባበስም አንድ ትምህርት ነው። አባታችን ትምህርት ናቸው። ለወልድ እግዚአብሔር ክብር ምስጋና ይግባው። ቅድስት ቤተ ክርስቲያናችን ሁለንተናዋ ትምህርት ናት። የተሟላ ስርዓተ አምልኮት፣ የተሟላ ስርዓተ ማህሌት፣ የተሟላ ስርዓተ ቅዳሴ፣ የተሟላ ስርዓተ ስብከት ዓመት እስከ ዓመት በየጊዜው ያላት ይህች ቤተ ክርስቲያን ናት። ዓለም የሚቀናባት ሰማያዊ ዜማ ያላት የነ ቅዱስ ያሬድ ቤተ ክርስቲያን ይህች ቤተ ክርስቲያን ናት። የነ አባ ጊዮርጊስ ዘጋስጫ በመዓልትም በሌሊትም ሰዓታት ዘሌሊት ሰዓታት ዘመዓልት እያሉ በየጊዜው እግዚአብሔርን ያስገለገሉ የነበሩ እግዚአብሔር የምናገለግልበት ምስጋና ደርሰውልን ሄዱ። እስካሁን ድረስ በታላላቅ ገዳማት እንደ አክሱም ጽዮን፣ እንደ መርጦ ለማርያም፣ እንደ ተድባበ ማርያም፣ እንደ ጣና ቂርቆስ ሌሎቹም ትልልቆች ገዳሞች እንደ ደብረ ሊባኖስ በመሳሰሉት ገዳማቶቻችን የመዓልት ሰዓታት ሁሉ ይቆማል። አሁን እኛ በአዲስ አበባ ማውቀው ሰዓታት እንግዲህ ፍልሰታ መጣለች። ፍልሰታ ጊዜ ወይም በአብይ ጾም ብቻ ነው ሰዓታት ማውቅ፣ ሌላ ጊዜ ይቆማል። አባታችን እንዲሁ እስካሁን አላየውም። እንዲሁ ትልልቅ አገልግሎት ያለባቸው እንደነ ደብረ ጽጌ፣ ገነተ ጽጌ፣ ቅዱስ ጊዮርጊስ ገነተ ጽጌ ነው አሁን የመሳሰሉ አሉ። ግን ሰዓታት ዓመት እስከ ዓመት ሳይታጎል የሚቆምባቸው ቦታዎች እኔም በሰሞን እጄ እግዚአብሔር አድሎ የተሳለም መጥቻለሁ። መርጦ ለማርያም እነ ደብረ ወርቅ የመሳሰሉም አሉ በጎጃም። በወሎ ክፍለ ሀገር ደግሞ እነ ተድባበ ማርያምን የመሳሰሉ አሉ። ይህም ሁሉ የሰሩልን እነዚህ ቅዱሳን የተወለዱባት የእነዚህ ቅዱሳን ሀገር ናት። ሁልጊዜ በመጽሐፍ ቅዱስን ብቻ መሰረት አድርጋ እግዚአብሔርን የምታስተገለግል የማይለዋወጥ ስርዓት ወጥ የሆነ ስርዓት ያላት ቤተ ክርስቲያን ናት። ሕዝቡን በአግባቡ እየደጁ ድረስ ደጅ አንኳኩቶ የሚጠብቅ እረኛ እንዲኖር ያደረገች ይህች ቤተ ክርስቲያን ናት። መንጋውን የሚጠብቅ እንዲኖር ያደረገች። ስለዚህ እኒህን ታላቅ አባት ሰጥቷቸዋል፣ ተጠቀሙባቸው ለማለት ነው። ለመግቢያ ያህል የትምህርት ርዕስ ያው ትምህርተ አበ ነፍስ ነውና የንስሐ አባት ሲሰበስብ የመጣውም የንስሐ ወቅት የጾም ወቅት ስለሆነ እንዲያው ከክቡር ዳዊት ቃል ብነሳ ደስ ይለኛል። ሰውነቴንም በጾም አስመረርኋት ወቀጻይክዋ በጾም ለነፍስየ። በክቡር ዳዊት ዘበሰማይኒ ወዘበ ምድርኒ በቃለ ዳዊት ይሴብሑ። በሰማይ ያሉ ቅዱሳን ትጉሃን መላእክት እግዚአብሔርን በክቡር ዳዊት መዝሙር ያገለግሉታል። እግዚአብሔርን ሁልጊዜ በክቡር ዳዊት መዝሙር ቅዱሳን መላእክት ያገለግሉታል። ይቺ ቤተ ክርስቲያንም በክቡር ዳዊት መዝሙር እግዚአብሔርን ሁልጊዜ ታገለግላለች። ክቡር ዳዊት ልበ አምላክ የተባለ ከታናሽነቱ ጀምሮ በመዝሙር ያደገ እግዚአብሔርን ለማገልገል የማያንቀላፋ የማይሰንፍ ሁልጊዜ እግዚአብሔርን የሚወድ ፍቅረ እግዚአብሔር በልቡ ያደረለት እግዚአብሔርን መልሶ ቢጠራው የማይጠግበው መዝሙርን ሁሉ አገላብጣችሁ ብታነቡት የእግዚአብሔር ስም የሌለበት መዝሙር የለም። እግዚአብሔር ጌታዬ ሁልጊዜ እግዚአብሔርን ጠርቶ የማይጠግብ ስለሆነ አባቶቻችንም የክቡር ዳዊት መዝሙር ከቅዱስ ወንጌል አስቀድሞ እንዲሰበክ ምስባክ ይባላል። ምስባክ አድርገውታል። ከቅዱስ ወንጌል አስቀድሞ የክቡር ዳዊት ቃል እንዲሰበክ አድርገዋል። ምክንያቱም ነገረ እግዚአብሔርን አባታችን ቅድም እንደተናገሩት ቀዳማዊነቱን
ማዕከላዊነቱን፣ ዘላለማዊነቱን፣ አንድነቱን፣ ሶስትነቱን ነገረ ክርስቶስን ከሦስቱ አካላት አንዱ አካል ከሰማየ ሰማያት መውረዱን ከድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ መወለዱን ምድረ ግብፅ መሰደዱን በየጥቂቱ ማደጉን በዮርዳኖስ መጠመቁን ማስተማሩን በመልተ መስቀል መሰቀሉን መሞቱን መነሳቱን እርገቱን ዳግም ምጽአቱን ሁሉንም አሟልቶ ስነ ፍጥረትን አንተ እግዚኦ አቅደምከ ሳርሮታ ለምድር አቤቱ ምድርን አስቀድሞ አንተ መሰረትካት ወግብረ እደዊከ እማንቱ ሰማያት እሊ ሰማያት ደግሞ የእጅ ስራዎች ናቸው እያለ ስነ ፍጥረትን አሟልቶ ነገረ ቅድስተ ቅዱሳን ንጽሕተ ንጹሐን ቤዛዊተ ኩሉ ዓለም ማርያምን መመረጧን ንጽሕናዋን ቅድስናዋን ክብሯን ልዕልናዋን ወላዲተ አምላክ መሆኗን ቃል ኪዳኗን መላ ሕይወቷን ማለት ይቻላል እመቤታችን ነገር ሁሉ አሙልቶ አስፍቶ የተናገረ ነገረ ቅዱሳን መላእክትን ንጽሕናቸውን ቅድስናቸውን አገልግሎታቸውን እግዚአብሔርን ማመስገናቸውን እኛን መረዳታቸውን ሙሉውን በሙሉ ነገረ ቅዱሳን መላእክትን ነገረ አበው ቀደምትን በሕገ ልቡና ማንም ሳይመክራቸው ሳያስተምራቸው እግዚአብሔርን ማገልገላቸውን ዛሬ እየተማርን እንደው ጭንጫ ላይ እንደ መዝራት ጭንጫ ላይ እንደማፍሰስ ሆኖብናል። ዛሬ አስተማሪ እኮ አይሻም ዘመኑ። ዛሬ እኮ ቴክኖሎጂ ከየት ድረስ መጥቶ ወንጌል ዘርግቶ እንኳን በጉኝ እያለ እኮ ነው። ዛሬ እኮ ተከሽኖ የሚላከው የእግዚአብሔር ቃል እኛን እየወቀሰ እኮ ነው። እኛን እየጠራ እኮ ነው። ኑ እያለ ነው። ነገር ግን እኛ እንጃ። ይህ ለመፈራረጃ ይሆን ዘንድ ይህ የመንግስት ወንጌል በዓለም ሁሉ ይሰበካል ያለው ደርሶብን ቢሰበክ የሚለወጥ ጠፋ። ቢሰብክ የሚለውጥ ጠፋ። ቅድም እንዳነሳዋቸው እንድናውነ ተክለ ሃይማኖት አብነቱ ነው ማስተማር አልችል ስላለ እንደው ዝም ብሎ ኮታ ለመሙላት ያህል ሁሉ ከመድረጉ መቆም ግድ ስለሆነ እንጀራ ሆኖብኝ ነው አሉ ይባላል። አንድ አባት እየቀደሱ እየቆረቡ ወጥተው ሲሄዱ ጌታዬ ለቅዱስ ሥጋ ለክቡር ደምህ አብቃኝ ይሉ ነበር አሉ። እንደዚህ ሲሉ የሰሙ አባቶች ምን ነው አባታችን ቀድሰው ቆርበው አቁርበውን እንዴት እንደዚህ ይላሉ አሏቸዋል። አይ ልጆች ይሄማ ስራ ሆኖብኝ ነው አሉ ይባል። ስራ ሆኖብን እኛም ዝም ብለን ስራውን ለማሟላት ያህል እየሆነ የሚለውጥም የሚለወጥም ጠፋ። እንዲያው መዳረቅ ብቻ በጣም ከባድ ነው በእውነት ከባድ ሰምቶ አለመስራት አደገኛ አለመስማት ይሻል ነበር። አላየውም አልሰማውም ለምክንያት በቂ ነው። ሰምቶ ጭንጫ መሆን ግን በጣም ከባድ ነው። ነገር ግን ሰው እንደመሆናችን አሁን የተናገርኩት ይሄ ነቢይ ይሄ ቅዱስ እንኳን የተሰነካከለበት ጊዜ አለው። ይህን ያህል በአምላክ እስከመባል ልቡና ተሰጥቶት ምስጢረ ሰማይ ወምድር የሚያውቅበት ልቡና ተሰጥቶት ነገር አበው ቀደምትን ብያቸዋል። ማንም ሳያስተምራቸው እና አብርሃም በጎ ስራ ሰርተው ከእግዚአብሔር ተገናኝተው እግዚአብሔርን ሳይቀር በቤታቸው አስተናግደው ልጅን ሰዋልኝ ቢባል ከአንተ ፍቅር ይበልጣል የልጅ ፍቅር እንካ ብሎ ሊሰዋ እጁን ያነሳ ለልጁ ያልሳሳ እንዲህ ያሉትን ሁሉ ክብራቸውን ልዕልናቸውን ሰላል አብርሃም ሀለለ ይስሐቅ አቅመ ስማ ለያዕቆብ እያለ የተናገረላቸው ደግ ነቢይ የመሰከረላቸው ነገረ ቅዱሳን ነቢያትን የተክሰሱ መስያኔ ወይታይ ስሙ ዲበ ነቢያቶችን አትንኩ በነቢያቶች ላይ ሁሉ መጥፎ ነገር አታድርጉ ብሎ እንዲያደረገ ቅዱሳን ነቢያትን ሁሉ ክብራቸውን ልላቸው መንፈስ ቅዱስ በገለጠልበት ልክ የተናገረ ቃል ኪዳናቸውን ሁሉ ትንቢታቸውን ሁሉ እንደገና ነገረ ቅዱሳን ሐዋርያትን ነገረ ቅዱሳን ሰማዕታትን ነገረ ቅዱሳን ጻድቃንን ነገረ ቅዱሳን ደናግል መነኮሳት ነገረ ቅዱሳን ካህናትን ነገረ ልዑካን ዲያቆናትን ነገረ ምእመናን ወመናትን ሁሉ
ሁለንተናውን ነገረ ቤተ ክርስቲያን አሟልቶ የተናገረ ያስተማረ ነቢየ እግዚአብሔር ዳዊት በተናገረው ቃል ስብከት ይጀመራል። ሁልጊዜ ምስባክ ሳይሰበክ ወንጌል አይነበብ እና መዝሙረ ዳዊት መዝሙር 68 ከቁጥር 10 ላይ ያለ ቃል ነው መነሻ ያደረኩት። ሰውነቴንም በጾም አስመረርኋት ይላል። ወኮነኒ ጽለተ ነገር ግን ለስድብ ሆነብኝ ይላል ቃሉ። ክቡር ዳዊት መቼ ጾመ? እንዴት ጾመ? ያን ጊዜ ጾመ ፍልሰታ ነበረ። ያን ጊዜ አብይ ጾም ነበረ። ያን ጊዜ ጾመ ነቢያት ነበረ። ያን ጊዜ ጾመ ሐዋርያት ተወስኖ ነበረ። ያን ጊዜ ጾመ ዓርብ ነበረ። ጾመ ረቡዕ ነበረ። ጾመ ነነዌ ነበረ። ያን ጊዜ ጾመ ገሃድ ነበረ። መቼ ጾመ? እንዴት ጾመ? ለምን ጾመ? በምን ምክንያት ጾመ? የሚለውን በመጠኑ ቅዱስ መጽሐፍን ታሪክን መሰረት አድርገን እንማማራለን። ቃሉ መዝሙረ ዳዊት መዝሙር 68 ቁጥር 10 ላይ ያለ ቃል መነሻ አድርገን ተነስተናል። ጥንተ ነገሩን ደግሞ በሁለተኛው ሳሙኤል ምዕራፍ 11 ጀምሮ እናገኘዋለን። ሰፊ ታሪክ ነው። አጠር አድርጌ ረጅም ሰዓት በዕለተ ሰንበት ትምህርት አይፈለግም። ብዙ ቢያወጉ ይዘነጉ፣ ብዙ ቢተቹ ይሰለቹ ይላሉ አባቶች። ከበዛ ዘንድ አይደለም፣ ሃይላይቱን ብቻ ጨረፍ አድርጌ እናገራለሁ። 11ም 12ም ይህን ታሪክ ያስተምረናል። ክቡር ዳዊት እሱን ይህን ያህል ምስጢር ተገልጾለት እያለ ሰው መቼም አንዳንድ ጊዜ ስራ ፈቶ ከዋለ ይሳሳታል። በዘመኑ ታላቅ ጦርነት ሆኖ ሰራዊቶቹ ወደ ጦርነት ዘምተው መጽሐፈ ሳሙኤል ሁለተኛው ምዕራፍ 11 ወደ ጦርነት ሲሄዱ የትጥፋ ማኅቶቶሙ ለእስራኤል የእስራኤል መብራታቸው አንተ ነህ፣ ከዚህ ሆነህ ጦሩን ዝም ብለህ አዝዝ ምራ፣ አንተ ጦር አትሰለፍ ብለውት ነው። ለሰልፍ ማንም አይሆነው። ከታናሽነቱ ጀምሮ ጎልያድን ያጋደመ ኃይለ እግዚአብሔርን ይዞ የሚዘምት ለጠላት ድል የማይነሳ አንበሳ ነው። ጎበዝም ጠንካራ ነው፣ ብርቱ ነው። ነገር ግን በዚያን ጊዜ ራሱ ሰራዊቱም ሕዝቡም ተማክሮ ከከተማው ኑርልን፣ አንተ ከከተማው አትለይ፣ አንተ ከከተማው ከተለየህ ጦር ከገባህ ከዕለታት አንድ ቀን መቼም ለአደጋ ትጋለጣለህ፣ የእስራኤል መብራት ይጠፋል። ስለዚህ ተው ከቤቱን ብለውት ከቤተ መንግስቱ ነበረ። በልቶ ጠጥቶ ተኝቶ ተነስቶ በሰገነቱ ላይ ሲመላለስ ራሷን ያጋለጠች ወዳ አይደለም፣ እንዳሁኑ ለፍንዳታም አይደለም፣ ገላዋን ለመታጠብ የወጣች አንዲት ሴት አየ። የዘመኑ ከፍተኛው ችግራችን ይህ ነው። ብዙ የተጋለጡ ይታያሉ። እንደ እህቶቻችን እንደዚህ ስርዓት ጠብቆ ክርስቲያናዊ ልብስ ለብሶ መንቀሳቀስ ደስ ይላል፣ ያምራል። ነገር ግን የምናሰናክለውን ሰው ጨምሮ መጠበቅ ያስፈልጋል። እኔን ቢያይ ማን ሊሰናከል ይችላል? በእኔ ምክንያት ማን እንዲህ ሊሆን ይችላል? የእኔ ብቻዬን መኖር ለማን መሰናክል ሊሆን ይችላል? ብቻን መኖር ራሱ መሰናክል። ሰው ብቻውን ከኖረ ከዕለታት አንድ ቀን ለሚያገኘው ሰው ወንድም ይሁን ሴት መሰናክል። ስለዚህ ሙሉ ለሙሉ የኔ ብቸኝነት፣ የኔ መጋለጥ፣ የኔ እንደው ራሴን ወቁኝ ያመጣል ደብቁኝ ይባላል። የኔ ወቁኝ ማለት እንደው ፋሽን መልበስ፣ ማጌጥ፣ እንደው መዘነጥ የኔ ምን ሊያመጣ ይችላል? ለክርስቲያኑስ ምን ሊያደርግ ይችላል ብሎ ማሰብ ተገቢ ነው። እሷ እርግጥ ነው እንዳሁኑ ሻውሩ በአትክልት ውስጥ እንደው እንደ ነገሩ ነበረ። እንዳሁኑ ቤት ዘግቶ እንደ ልብ እንትን ብሎ አልነበረም። በዚያን ጊዜ ነበረ ወደ ተክል ቦታ ገብታ ልብሷን አውልቃ ራሷን ንጽህናዋን ስትጠብቅ እሱ ተሰናከለ። በተለይ እግዚአብሔርን የሚያገለግሉ ሰዎች በትንሽ ይወድቃሉ። ምክንያቱም ለእግዚአብሔር ራሳቸውን ስለሰጡ ከዕለታት አንድ ቀን የሚጋለጡበት ኮንዲሽን ይፈጠራል። ከዳዊት በላይ ማን አለ? አሁን ነገርኳችሁ በሙሉ። ነቢያት በሙሉ ቃል ለቃል ከእግዚአብሔር ተናግረዋል። ሙሴ 570 ቃላት ከእግዚአብሔር ቃል ተነጋግሯል።
ያን ያህል መጽሐፍ ጽፎልናል። እነ ኢሳይያስ ጽፈውልናል፣ እነ ኤርምያስ ጽፈውልናል፣ እነ ዳንኤል ጽፈውልናል። ነገር ግን ከዚያ ሁሉ መጽሐፍ ተለይቶ የዳዊት መዝሙር ተመርጦ በሰማይም በምድርም አለ ክቡር ቅዱስ ያሬድ ልክ እንደሱ እግዚአብሔርን ያገለገለው በቅዱስ ዳዊት መዝሙር አይነት ነው እግዚአብሔርን ያመሰገነ ቅዱስ ያሬድ። የቅዱስ ያሬድ ዜማ በሙሉ ነገረ እግዚአብሔር፣ ነገረ ቅዱሳን፣ ቅድስተ ቅዱሳን ድንግል ማርያም፣ ነገረ ክርስቶስ፣ ነገረ ቅዱሳን በሙሉ ተሟልቶ የተያዘ ነው። ነገረ ቤተ ክርስቲያን በሙሉ አሟልቶ ተሟልቶ የተደረሰ ነው እንደ ክቡር ዳዊት እና ዘበሰማይኒ ወዘበ ምድርኒ በቃለ ዳዊት ይሴብሑ ወይብሉ ኩሎሙ ሃሌሉያ። በሰማይም በምድርም ያሉ በዳዊት ቃል ያመሰግናሉ። ምን ብለው? ሃሌሉያ። ቅድመ ዓለም የነበረ ዓለሙን አሳልፎ የሚኖር ለሱ ምስጋና ይሁን እያሉ ያመሰግናሉ ብሎ የክቡር ዳዊት መዝሙር አክብሮ አግኖ ተናግሮታል። አባቶቻችንም ዕለት ዕለት መዝሙረ ዳዊት እንድንጸልይ ሰንደው ሰጥተውናል። መዘምራን በማህሌት፣ ባህታውያን በየበዓት በገዳማት፣ ለሙታ ለሕያዋን ዕቅበት ሕያዋን እንዲጠበቁበት የሞቱ እንዲጸድቁበት የሚጸለይ መዝሙረ ዳዊት ነው እና ይሄ መዝሙረኛ ነበረ። ከዕለታት እንዲያው እኮ የሚገርማችሁ እኮ የሚወዝንበት ጊዜ እኮ የለውም። ችሎት በማይቀመጥበት ጊዜ፣ ስራ በማይበዛበት ጊዜ እግዚአብሔርን ሌሊትም መዓልትም 24 ሰዓት በሙሉ ያስመሰግን ነበረ። የመዝሙር አገልጋዮች በሙሉ አሟልቶ እንደች ቤተ ክርስቲያን የማህሌት አገልጋይ፣ የሰዓታት አገልጋይ፣ የቅዳሴ አገልጋይ፣ የስብከት አገልጋይ እያለች እንደምትበድች ቤተ ክርስቲያን እዚህ ነው እና ክቡር ዳዊት በሱ ጊዜ መዘምራንን በሙሉ አሟልቶ በመዓልትም በሌሊትም ያለማቋረጥ ያመሰግኑ ነበር። እሱ ስራ ሳይበዛበት አብሮ እየገባ ያመሰግን ነበር። በዚያ ግን ቀን ግን በልቶ ጠጥቶ ተኝቶ ተነስቶ መጥፎ ነገር አይቶ በልቡ ተመኝቶም አልቀረ። ማየት መመኘትን፣ ምኞት ኃጢአትን፣ ኃጢአት ሞትን ትወልዳለችና ንጉሥ ነውና ያቺ የማናት ብሎ ጠየቀ። ምን ከሆነ ሳይቀር በእውነቱ መላ ከተማ የሱ ነው። ምን ሲንግል ሰው ጠፍቶ እንዲያው በእውነቱ ደብል ሄዶ መግባት ምን አስፈልጎ? ኢትሁራ በብእሲ ተብእሲ፣ ወደ ወንድ ሚስት አትሂድ። ይህ የእግዚአብሔር ቃል። አንዳንድ ጊዜ ልብ ይጸለላል፣ መብል ልብ ይጋርዳል። በልቶ ጠጥቶ ተደስቶ ስለነበር እሱ በዚያን ሰዓት ስጋዊ ፈቃድ ነው የተነሳሳበት። ልቡ ተመኘ፣ ጠየቀ። የኦርዮ የአገልጋይህ የሰልፈኛው የጦረኛው የአርበኛው የጀግናው ሚስት ናት አሉት። የእሱን መንግስት ለማስከበር፣ የእሱን ደንበር ለማስከበር፣ የእሱን ጠላት ለማባረር የዘመተውን የዘማቹን የአርበኛውን እንዲያው እኮ አይበድሉ በደል ሲመጣ እኮ ሽፍን ሲያደርግ እኮ ክፉ ነው። ሲጋረድ እኮ ክፉ ነው። እግዚአብሔር እንዲያው ከእንዲህ አይነት ግርዶሽ ይሰውረን። እግዚአብሔር እሱን ከመርሳት እያወቅን ከመሳት ይሰውረን። እግዚአብሔር ይቅር ይበለን። በዚያች ሰዓት በዚያች ቅጽበት አስመጥቶ ያው ሰውኛውን ስራ ሰራ፣ በደለ። እሷም የንጽህናዋ ወቅት ወይም ፍሬ የምታስቀርበት ወቅት ነበርና እግዚአብሔር ተጋለጥ ሲለው ደግሞ የሚገርማችሁ የእግዚአብሔር ሰው ሰርቆ ያመልጥ በጣም አስቸጋሪ። እንዳውም መከላከያ የለ ምን የለ በቃ ቀጥታ ነው። ወዲያውኑ ፍሬ አስቀረች፣ ዘር ቀር። ወዲያውኑ ወደ እሱ ላከች። ደሟ ሲቀርባት በዚያች ወር ጠብቃ ልማድ አንስት የሴቶች ልማድ ሲቀር አረ ንጉሥ አንተ በፈጸምከው ኃጢአት እኔ ልሞትልህ ነው። በእስራኤል ሕግ በኦሪት ሕግ ሴት ተሳስታ በኦሪት ሕግ ማለት ነው። በዘመናችን አብዛኛውን አሁንም ቢሆን ሙሉ ለሙሉ ለዚህ ስርየት ብዙ የለው፣ በጣም ከባድ። ከባሏ ወጥታ ማግጣ ብትመጣ በድንጋይ ተወግራ በሳት ተቃጥላ ትሙት ነው የሙሴ ሕግ። በቃ ሞት ነው፣ በቃ ፍርዱ ይሄ ነው። አንተ በሰራኸውን በሳት ልቃጠል በድንጋይ ልወገር፣ በአንተ ኃጢአትን የልሙት
እኔ አርግዣለሁ መላ ፍጠር አለችው። ጽንስ ያሳስትልኛል ብሎ ከጦር ሜዳ ጠርቶ ባሏን አስመጣ። የሚገርም ነው እንግዲህ የሰው ነገር። እንግዲህ አንዳንድ ጊዜ ኃጢአት ሲሰሯት ለጊዜው ተጣፍጣለች፣ ሊመስልም ይችላል፣ በጎ ነገር መስሎ ሊታይ ይችላል። ኋላ ግን ያስጨንቃል። ልክ እንደዚህ የሚገቡበት የሚወጣ ያሳጣል፣ መላው ይጠፋል። ግን እንዲያው መላ ፈጠርኩ ብሎ አይመስ ፈጥሮ መላ ፈጥሮ እንዲያው ላክልኝ ኦሪዮን እፈልገዋለሁ ብሎ ከዋናው ኢዮአብ ይባላል ጦር መሪው፣ ከጦር መሪው ወዲያው እንዲልክለት አዘዘ። መጣ። እንዴት ነው ሰልፉ? እንዴት ነው ጦርነቱ? እንዴት ነበራችሁ አለው። አምላክ እግዚአብሔር እየረዳን ጠላቶቻችን አሳፍረን ድንበራችን አስከብረን መፈናፈኛ አሳጥተን ይዘናቸዋል አሉ። በል ወደ ቤት ግባ፣ እግርህን ታጠብ፣ እረፍት አድርግ አለው። ወዲያውኑ አከታትሎ ከንጉሱ ቤት ከሚሰራው ማዕድ ያማረውን ማዕድ አድርጎ አስከትሎ ላከ። ነገር ግን ኦሪዮ ደግ ሰው ነበረ፣ አርቆ አሳቢ አስተዋይ ነበረ። ወንድሞቼ እነ ኢዮአብና አቢሳ የጦር መሪዎቹ መላ ሰራዊቱ የእስራኤል መመኪያ ታቦተ ጽዮን በበረሃ ታቦት ዘው ነው የሚዘምቱ እንደና አጼ ምኒልክ እንደዚህ አይነት ታቦተ ኪዳኑ ጽላተ ኪዳኑ የቃል ኪዳኑ ታቦት በበረሃ ሆኖ እኔ በሞቀ ቤቴ በመልካም ሚስቴ ልደሰት ነው አላደርገውም ብሎ ሳያደርገው ቀረ። ውጭ አደረ። የሚገርመው ነገር እስቲ እንዲያው መዝኑ ከኛ ጋር የዚህ ሰው አይምሮ ምን ያህል እንደሚራራቅ። ያሁን እኮ ከጓዳው ትቶ ከሌላ ወጥቶ የሚመጣ እኮ እንዲሁ ሌላውም እንዲሁ ደም ለመመለስ የምንበቃቀልን እኮ ለበቀልም ማንወዝን በጣም እኮ አደገኞች ነን። የተመኘውን ማይቷል። ዛሬ አዲስ አበባን ያህል ዱር ይባላሉ ይባላል። ታላቅ አባት ዱሩ ምቹ ነው። አዲስ አበባ እንደፈለገ ነው። እዚህ ወጥቶ እዚህ ሰገነት ላይ ምን እንደሚሰራ የማይታወቅበት አገር ነው ያለንበት። አይጣላ ያድርስ ነው በዚህ የሚሰራው ስራ። በዚህ አሁን እኮ ጸሎታችን አልሰማ፣ ጾማችን አላርግ፣ ስሬት ኃጢአት አላመጣ ያለ እኮ ሞላው በድሏል። ማን እጁን ዘርግቶ ወደ እግዚአብሔር ያስታርቅ? በጣም ከባድ እኮ ነው ያለንበት ዘመን እኮ በጣም አደገኛ እና ይሄ ሰው ግን አላደርገውም አለ። በልቶ ጠጥቶ የንጉሱን ማዕድ በልቶ በረሃ ቆይቶ መጥቶ ከምትገባው ባለቤቱ አብሬ አልተኛም አለ። ለምን? በጦር ዘመን። አሁን ዛሬ በጦር የሚያልቀው ስንቱ ነው የኛ። እኛ ግን ገንዘብ ከተገኘ ከምንዙሩ ወደ ኋላ ያለ ማን አለ? ገንዘብ ካለ ምን አለ? ዝም ብሎ መብላት መጠጣት መቀናጣት ነው። ምን አለ እስኪ እንዲያው ኧረ የለም ወገናችን ንጹሐን ደም እየፈሰሰ አብያተ ክርስቲያናት እየተቃጠሉ ካህናት እየተገደሉ ኧረ እስኪ እንዲያው ማን እስኪ እኔ ያለው ብሎ እጅ የሚያነሳ ማን አለ? እስኪ የለም። ኧረ እንዲያው በግባቡ በስርዓቱ ከተደረገም ጥሩ ነው። ይግበር ላቲ ዘበህጉ በተባለው ዘበርቱ በሚገባው ያድርግላት በሚገባው ታድርግለት በተባለው በተወሰነው ቀንም ከሆነ በጣም ጥሩ። ነገር ግን እሱ ያህል ሰው ይህን ያህል ከተሳሳተ እኛም ማንሳሳትም አንልም፣ ይሳሳታልን። ትልቁ ግን መታጠቢያ ሻውር ንስሐ ነው። ቤተ ክርስቲያኒቷ ሁልጊዜ ሻውሯ ንጹህ ሻውር አላት። ንስሐ መለቃለቂያ፣ ስልጣነ ካህናት የመንጋው መጠበቂያ አበው አባቶቻችን አበው መነኮሳት ከእግዚአብሔር የሚያስታርቁ አሉ። ስለዚህ አይዟችሁን ለማደናገጥም አይደለም፣ አይሰራ እንጂ ከተሰራ መለስ ደንገጥ ማለት ነው። ችግሩ ወደ ልማድ እንዳይቀየር ከለመደ ሻይል እዚያ ወደ ከለመደ በፍጹም ና ተመለሱት አይመለስም። ምክንያቱም ልማድ ነዋ። ከሰይጣን ልማድ ይብሳል ይለው አባቶች። ሰይጣን በጸበል በመስቀል በጸሎት በስግደት ይወጣል። ልማድ ግን እሺ ብሎ ያወጣል። ልማድ ነዋ። አደገኛ ዘመን ላይ ደርሰን እና ያ ትልቅ ሰው ግን እስራኤል አይላፈ እስራኤል ሰራዊተ እስራኤል እስከ መሪዎቻቸው በበረሃ ወድቀው ታቦተ ጽዮን ከመቅደስ ወጥታ በበረሃ ሁና አብራ ከዘማቹ ጋር ዘምታ እኔ በቤቴ በመልካም ሚስቴ በሞቀ ቤቴ ላድር እንዲህ አላደርገው ማለትና ሳያደርገው አደረ። ዳዊት ደህንነት እንደሚባለው እንደዛሬው ተከታታይ ያለው የሚሰራውን ሁሉ ያከታተላል።
እንዴት ነው እንዴት አደረ ወዴት አደረ ብሎ ጠየቀ። ኧረ አልወረደም። ወረደ ኦሪዮ ወደ ቤቱ አልወረደም፣ ወደ ምሽቱም አልሄደም አሉት። አሃ እንዲያው ምግቡ እንትን ባይለው መጠጡም ቢያንሰው ነው እንጂ ብሎ ደግሞ ደመቅ ያለ መጠጥ አዘጋጅቶ ሲያበላ ሲያጠጣ ና እስኪ ዛሬ ዘና ብለህ ውጣ ብሎ በንጉሱ ቤት ሲሰጥ ሲመግብ አምሽቶ የሚያሰክር ሲያጠጣ አምሽቶ። እሱ ግን ለባዊ ነው። አሁን ቅድም እንዳልኳችሁ እንግዲህ እስራኤል ታላቁ ስርዓታቸው ሲበሉ መተያየት፣ ሲጠጡ መተያየት፣ እንዲህ ያህል ጠጣ ይህን ያህል በላ መገማገም ነው። ቅዱሳን ሁሉ ያደርጉት ነበር አባቶቻችን እስካሁን ድረስ። እስከና አባ ገሪማ ትላንትና አባ ገሪማን ታሪክ ብናይ እንደዚህ ነው። አብዝቶ ቢቆርስ ሳስቶ፣ አሳንሶ ቢቆርስ ኮርቶ፣ ሁሉም ሐሜት አለበት። ሁሉም ለመጠበቅ አይተያዩም። ዳዊት ያንን አያይም። መስጠቱን ማቅረቡን አድርጉለት ማለቱን ነው እንጂ። ኢዮአብ ግን ሳይታይ ሾለክ እያደረገ ለጠማቸው በውጭ ላሉት ለአሳላፊዎች ለአገልጋዮች ይሰጣል። የጠጣ እየመሰለ አልሰከረም። ነገር ግን ዳዊትን ደስ ይበለው ብሎ ወፃ ስኩሮ ይለዋል። እንደ መግደርደር እያለ ወጣ የጠጣ መስሎ። ነገር ግን አሁንም ቢሆን ያችን ነገር ሳይፈጽም አደረ። ጉዳዩ ዳዊት የሚጋለጥባት ቀን ናት። ለእኛ ትምህርት ይሄ እንዲቀመጥ እኮ ነው እግዚአብሔር እኮ ይህ ሁሉ ተሰንዶ እንዲቀመጥልን ያደረገ የዳዊትን ኃጢአት ለማጋለጥ ሳይሆን እኛም ደካማ ስለሆን በዚሁ ተስፋ ቆርጠን እንዳንቀርበት እኮ እንድንዘጋጅ እኮ ነው። እንደሱ ስህተት ስለሚገጥመን እንደ ዳዊት ሰውነታችን በጾም በጸሎት በስግደት ቀጥተን ወደ እግዚአብሔር እንድንመለስ እንድንታረቅ ነው እንግዲህ ተጽፎ የተቀመጠልን ማለት ነው። ተሰንዷል ሁሉ መጽሐፍ ቅዱስ እውነት የሚባለው ለዚህ ነው። አረ የንጉሥ ነገር የንጉሥ ገመና ይሸፈን አይባልም። ዛሬማ ስንት ይሸፈናል? ስንት አለ? እስኪ እንዲሁ አይጣላ ያድርስ ነው። ዛሬማ እኮ አልሆን ብሎ ሚዲያው ደግሞ ሳተላይቱ ከልክ በላይ ሆኖ ጎርጉሮ እያወጣ ነው እንጂ ዛሬማ ስንት የሚደበቅ ምስጢር አለ። የንጉሥ ይህን የመሰለ ኃጢአት እንዴ ብሎ ይወጣ ነበር። እንደዚህ ተደርጎ ተሰነደልን፣ ተጻፈልን። ሳሙኤል ነብዩ ጻፈው። እውነትም የሰከረ መስሎ ወጣ። ዛሬ ይወርዳል ተብሎ ታሰበ። ነገር ግን ተከታታይ አድርጎበታል። እየተከተለ ተመለከተው። አሁንም ውጭ ላይ ሰገነት ላይ ተኝቶ አደረ። አላደርገውም ብሎ ከዚህ በኋላ ዛሬም ወደ ምሽቱ አልሄደም፣ ወደ ቤቱም አልሄደም፣ ወደ ቤቱ አልወረደም፣ ወደ ምሽቱም አልሄደም ብሎ ነገሩት። አሁንም ማጠርጥሮብኝ ይረከባት ብሎኝ አይደለም ብሎ ማጥፊያውን አዘጋጀ። መብቱን ሊጠቀም መቼም የሰው ልጅ እንግዲህ አይበድሉ በደል ዝሙት አታመንዝር አንዱ ነው። ደግሞ ራሱን በቻለ መልኩ ማመንዘሩ እንዳለ ሆኖ ደግሞ የተወራበ በሲተብሲ ሌላ ነው። በሌላይቱ ቢያመነዝር አመነዘረ ባልተባለም ነበር። በሲንግሏ በብቸኛዋ የወንድ ምሽት መቀማቱ ሁለተኛ በደል ነው። ከዚህ በኋላ ደግሞ መቼም ኃጢአት ስትመጣ ወደዚያው ነው እየገፋፋች የምትሄድ። ትልቁን ኃጢአት ልታስፈጽመው እጣቱን አንስቶ ድር አንስቶ አብእዎ ለኦርዮ ውስተ አብይ ቀትል ወበህየ ይሙት በቃ ፈረደበት። ይሙት በቃ ፈረደበት። ያው ተመልከቱ፣ እግዚአብሔር ከበግረኝነት አንስቶ ቅባተ መንግስት ቀብቶ ለወገኔን እስራኤልን ጠብቅልኝ ብሎ ህዝቤን እስራኤልን ጠብቅ ብሎ ከዙፋን ላይ አንጠልጥሎ ቢያስቀምጥ እንዲህ ያለ ቅብጠት በጣም ይቅር ይበለን። እንግዲህ ዳዊትን ለመውቀስ አይደለም ለእኛ መማሪያ ስለሆነ ዳዊት እግዚአብሔር የማረው እግዚአብሔር ይቅርታ ያደረገለት ለእኛ ንስሐን ያስተማረ ትልቅ አባት፣ በጣም ትልቅ አባት ነው። ወዲያውኑ ደንግጧል። እንግዲህ ኦርዮን በታላቅ ሰልፍ አስገቡት። ወበህየ ይሙት ጥላችሁ ሽሹ በዚያ ይሙት ብሎ ደብዳቤ ጽፎ ለኢዮአብ እንዲሰጠው አደረገ። ምን ነው ገልጦ አየውም ቢሉ እንደ ዛሬው ፖስታ ታሽጎ ነው የሚሰጠው። የንጉሥ ደብዳቤ ነው። እንደገና ደግሞ በቅንነት ተቀብሎ በቅንነት አስተናግዶ አብልቶ አጠጥቶ እስቲ እንዲያው ከቤት ረፍ ብሎ ይህን ሁሉ በጎ ነገር አጫውቶ ስለሰደደው አልጠረጠረም። እሱ የሞትን ደብዳቤ ጌታ የሞቱን መስቀል ወደ ቀራንዮ ተሸክሞ ሄደውን መስሎታል። በዚህ የሞቱን ደብዳቤ ተሸክሟል። ወስዶ ሰጠ
ለፊት አውራሪው ለጦር መሪው ኢዮአብ ይባላል። አነበበና አንገቱን አቀርቅሮ ያለቅስ ጀመር። ምን ነው ታለቅሳለህ አለው። ይወደው ነበርና አርበኛ ሰልፈኛ፣ ለራሱም ማይራራ ባሰለፉት ሁሉ የሚሰለፍ ጀግና ስለነበር እሱን ማጣት ጨነቀውና አለቀሰ በጣም። ምን ነው ታለቅሳለህ አለው። አይ ያመጣኸው ደብዳቤ ጥሩ አይደለም፣ ከጠላት አንድ እንዳይተርፍ ከእናንተ አንድ እንዳይሞት ይላል አለው። ነገሩን ደብቆ እንዴት ብሎ ይሆናል? ጦርነት ገጥሞ ከዚያ እስከዚህ ይሞታል፣ ሰይፍ ላይ ተሰልፎ እዚህም ይሞታል፣ እዚያም ይሞታል፣ እንዴት እንዲህ ሊሆን ይችላል አለው። ያመጣሃት ደብዳቤ ከእናንተ አንድ እንዳይሞት ከጠላት አንድ እንዳይተርፍ ይላል። ደግሞ ለዚህ ታዲያ ምን ችግር አለ? አርበኛ ነው፣ ደፋር ነው፣ ልበ ሙሉ ነው። አንተ ጌታዬ ጦር ያየህ ጊዜ ላም እንዳየ አንበሳ ነህ። ወንድሜ አቢሳ ጦር ያየ ጊዜ ፍየል እንዳየ ነብር ነው። እኔም እንዳቅሜ ብሎ ራሱን ዝቅ አድርጎ በትህትና የተሞላ ቅዱስ ሰው ነው። እንዲሁ አይጥ እንዳየ ድመት ነኝ ብሎ ራሱን ዝቅ አድርጎ ተናገረ። ስለዚህ ምን ችግር አለ? አሰልፈኝ፣ በዋናው ሰልፍ አሰልፈኝ አለው። አይ ረዲስ ባትል ብሎ በልቡ አንተም ባትለኝ ያመጣው ደብዳቤ ንጉሥ አይደል ምን አደርጋለሁ ብሎ ያው ወደዚያ። ነገር ግን ሰብሰባ አደረገ። ደግሞ ጦር መሪዎቹን ትልልቆቹን ጠርቶ እስኪ እንዲያው ምክረ እስኪ ኦሪዮን የምናድንበት ምክር አምጡ እስቲ ባካችሁ፣ እንዲህ ያለ ደብዳቤ መጥቶብናል አስረዳቸው። ዳዊት ነቢይ ነው፣ የተገለጠለትን ይታወቃል፣ የንጉሥ ትእዛዝ ነው፣ እንዴት ብለን ስንመልሰዋለን? ያለህን አድርግ ብለው እነሱም ፈረዱበት። ይሙት በቃ ተፈረደበት። ገጠሙ። ወደ ታላቁ ሰልፍ ገስግሶ ገባ። መሀል ሲገባ በአለንጋ ተጠቃቅሰው የኋሊት ተመልሰው ጥለውት ሸሹ። በዚያ በአንድ ጦር ሳይሆን በዚያ ሁሉ ጦር ኃይለኝነቱን ያውቃሉ። ያንቀጠቅጣቸዋል፣ ይቀጠቅጣቸዋል። ያውቁት ስለነበር የቁጫይ መውጫ አጥረውት ሁሉም በያዘው ጦር ጨቅጭቆ እንደ ቅዱስ እስጢፋኖስ ብዙዎች በድንጋይ እንደወገሩት ቀጥቅጠው ጨቅጭቀው በጦር ገድለውታል። 3 በደል፣ ትልቅ በደል፣ አይበድሉ በደል፣ ነፍስ መግደል፣ በራስ ጥፋት የራሷን አበሳ በሰው አብሳ እንደሚባለው ይሸፈንልኝ መስሎት ተሸፋፍኖ ይቀርልኝ መስሎት እንዲህ አደረገ። እግዚአብሔር በዚህ ተቀየመ። ናታንን ጠራ። ነቢዩ በዘመኑ የነበረው ናታን ይባላል። ሕዝቡን ይመራ፣ መንግስትን ይገስጽ፣ ይመክር የነበረ ነቢይ ናታን ነው። አየኸውማ የዳዊትን ስራ ከበግረኝነት ጠርቼ ቅባ መንግስት ቀብቼ ከእስራኤል ለይቼ ከዳዊት ጦር ሁሉ ከዚያ ሁሉ ሰልፍ ጠብቄ ከጎልያድ ሁሉ አድኜ ይህን ሁሉ አድርጎ ከዚህ ሲደርስ መንግስቱ ሲጸናለት ከተማው ሲረጋጋለት እኔን ሊያገለግለኝ ሲገባው አስቀየመኝ አለው። አሁንም ሂድና እንዲህ በለው አለው። ያው ሄደ። ከእግዚአብሔር የተገለጠለት ምሳሌ ይዞ ሄደ። ደነገጠ። ሲሄዱ ነቢያት አላቸው የሐዘን ልብስ ጥቁር ለብሰው ይሄዳሉ። መጥፎ ነገር ሲሰራ በከተማ ጥቁር መነሳንስ ይይዛሉ፣ በጥቁር በቅሎ ይቀመጣሉ። በዚያ ልማድ ወደ እሱ ሲሄድ ደነገጠ። ገና ሲያየው ምንድን ነገር ተሰርቶ ነው እንዲህ ብለህ የመጣህ አለው። እረ ንጉሥ በከተማ ታላቅ በደል ተፈጽሟል አለው። ራሱን ደብቆ እንዴት አለው? በከተማህ አንድ ሰው ብዙ በጎች ብዙ ላሞች 100 በጎችም ይላሉ አባቶች ሲተርኩ ነበሩት። አንድ ሰው ደግሞ አንዲት በግ ነበረችው። እምዘበላ ያበላ ከበለው ያበላታል፣ ከጠጣው ወምዘሰት ያሰተያ ከጠጣው ያጠጣታል፣ ወይ ሪያ ከመልቱ እንደ ልጁ ያያታል፣ ካጠገቡ ያስተኛታል። ምሳሌው እኮ እንደው ቁልጭ አድርጎ ነግሮት ነበር። ነገር ግን ኃጢአት ሲኖር ምስጢር አይገለጥ፣ አልተገለጠለትም። ግራው ገባው፣ ምንም አልገባውም፣ ደንግጦ ስለነበር። እንደገና ኃጢአትም ሰርቶ ስለነበር እግዚአብሔር መንፈስ ቅዱስ ምስጢሩን ደብቆበት ይህ ሁሉ ምሳሌ ሲመስልለት አልታየው።
እንግዳ መጣበት። እንግዳ ሲመጣበት ከመቶዎቹ አንዲቱን ባርድ 99 ይሆኑብኛል ከቁጥር ይጎሉብኛል ብሎ አይፈጽሙ ድርጊት አይሰራ ስራ የድሃውን በግ አንዲቱን አርዶ በዚያች አስተናገደ። በዚህ ምክንያት እግዚአብሔር ተቀይሟል አለው። ይህን የሰራ ካለ ያው እግዚአብሔርን ህየንታሃዱ ይትፈደይ ትርብኢተ ስለ አንድ ፈንታ 4 እጥፍ ይመልሳል። እሱም የሞት ልጅ ነው፣ ሞት ይፈረድበታል ብሎ ኦ ንጉሥ ፈታይ ከበርስከ በራስህ ፈረድክ። 99 በጎች የተባሉ የአንተ ሚስቶች ቁባቶች በዚያን ሰዓት እንዳሁኑ አንድ ባንድ የሚለው ብዙም የለም። ብዙ ተባዙ ምድርን ሞሏት ነው ብዙ ነበረው እና እነዚህ ናቸው። አንዲት በግ የተባለች ቤርሳቤህ ናት። ባለ አንዲት በግ የተባለ ኦሪዮ ነው። እንደ ልጁ ያታል፣ ከበላ ያበላታል፣ ከጠጣ ያጠጣታል፣ ባጠገቡ ያስተኛታል። ይሄ አይተረጎምም፣ ግልጽ ነው። እና እንዲህ አድርገህ ፈቃደ ሥጋ ቢነሳብህ ምንም ካላጣኸው ነገር እንዲህ አድርገህ ይህን ፈጸምክ። ይህን ማድረግህ አልበቃህ ብሎ እንደገና ደግሞ በእግዚአብሔርም ያስፈርድብኛል በሰውም ያዳኝብኛል ብለህ እሱንም ደግሞ አስገደልከው። እጥፍ ድርብ ኃጢአት። በዚህ እግዚአብሔር ተቀይሞሃል አለ። እግሩ ወደቀ፣ ተዘረረ። እግዚአብሔርማ ተጣለች። የምሮጥበት ሜዳ፣ የምሾልክበት ቀዳዳ፣ የምንጠለጠልበት ገደል፣ የምጠለልበት ቅጠል አላገኝ። ከእሱ ዓይን የሚሰወር ምን አለ? እባክህ አስታርቀኝ አለው። እባክህ አስታርቀኝ አለው። አስታርቀኝ፣ መርዙንማ ነግሬ መድኃኒቱን ሳልነግርህ ሄዳለሁ፣ ንስሐ ግባ አለው። እግዚአብሔርን በድያለሁ አለ። በቃ ይሄ ነው ትልቁ ነገር። አባቶቻችን የምንቀርበው መጽሐፈ ሳሙኤል 2ኛው ምዕራፍ 12 ከቁጥር 13 ላይ እግዚአብሔርን በድያለሁ ይላል። እግዚአብሔርን በድያለሁ ትልቅ ቃል ነው። እግዚአብሔርን በድያለሁ። እስኪ አንድ ጊዜ በሉት ቃሉን። እግዚአብሔርን በድያለሁ። ትልቅ ቃል ነው ይሄ ነው። በጣም ትልቅ ቃል ነው። ይገርማችኋል። እንደዚህ ነው። ድንግጥ ብሎ ነው ታዲያ። አሁን በየፌርማታው እኮ እንላለን እግዚአብሔርን በደለ ነው እንዲህ አድርገን ወሬ አድርገነዋል። መበደላችን ለወሬ ማያ ነው ያደረግነው። ለመሰበር እንደው ልክ እንደ ዳዊት ንስሐ ለመቀበል ለመመለስ ሳይሆን ለወሬ ማሟያ። ኃጢአታችን በዝቶ እንዲህ ብለን እንዲህ አድርጎን እንዲህ አድርገና ውሸት የውሸት እንትን በድያለሁ አይሆን። ሁላችንም የድርሻችን በመውሰድ ፈንታ ጳጳሱ እንዲህ አድርጎ፣ ቄሱ እንዲህ አድርጎ፣ መነኩሴው እንዲህ አድርጎ፣ ሰባኪው እንዲህ አድርጎ፣ አገልጋዩ እንዲህ እየሰራ እኛማ ብሎም ኃጢአቱን የሚያወዳድራል። ጥያቄ በየራስ ነው፣ በየግል ነው። በምንም አይነት ምክንያት መደርደር አይጠቅምም። በምንም አይነት አይሆንም። እንዲህ አድርገው አባቶች እንዲህ አድርገው ቅደሙ፣ እንውጣ፣ እንሰለፍ፣ እንሰየፍ እንዲህም አይባልም። ውሸት እኮ ነው። አሁን እንዲሁ ቁንጥጫ ማንችል ሰው ስድብ እንኳንም ማንታገስ ሰዎች እኛ አሁን ለሰይፍ የተዘጋጀን መስለን እንሞታለን አይባልም። ይሄ ይቅር በለን ነው የሚባል። እንዲሁ ብለን መርፌ እንኳን ለጤናችን ብላን የምንወጋት መርፌ እንኳን ያችን እንኳን ሰውነታችን እየተሸማቀቀ ነው የምንወጋት። የሚገርመው ነገር እና እንዲቀልድ መሆኑ ነው። አልተዘጋጀንም እኮ ንስሐ የገባ ሰማዕትነት ምን እንደሆን ያወቀ ከእግዚአብሔር የታረቀ ሰው ነው ሙሉ ለሙሉ ለሰማዕትነት እንውጣ የሚል እንጂ አይቻልም። እንደነ ቅዱስ እስጢፋኖስ እንዲሁ ለሚወግሩን ይቅር በላቸው በማያውቁት ያደርጋሉና አንልም እኮ እዚህ እንኳን ጸሎታችን እዚህ መተን ሙሉ ለሙሉ እንዲሁ የእሱን ነገር አሳየኝ የእሷን ነገር አሳየኝ እንዲሁ ጸሎት የክርስትና ጸሎት አለን። የሚርግሟችሁን መርቋቸው፣ ለሚያሳድዷችሁ ጸልዩላቸው። መች እናደርጋለን? የት አለ እስኪ? እነሱ እኮ ስራቸውን ነው የሰሩ። ወኩሉ ዘይቀትለክሙ ይመስሎ ከመዛበጉ መስዋዕት ለእግዚአብሔር፣ እናንተን የሚገድል ሁሉ ለእግዚአብሔር መስዋዕት እንዳቀረበ ይመስለዋል። ጌታ እኮ ይህን ቃል ተናግሮታል። እነሱ እኮ ሲገሉ ልክ እንዲያው ለነሱ በቃ በእነሱ ዘንድ ትልቅ ስራ የሰሩ ትልቅ ፍሬ ያፈሩ በቃ እንዲያው ለዚያ ላሉበት የእምነት ዶክትሪን በጣም ሕግ የፈጸሙ ነው የሚመስላቸው።
እኛ ግን የኛ እኮ ዶክተር እንደዚህ አይደለም እኮ እንዲመታ ይስጠው። አንዳንድማ የሚገርማችሁ ቃሉን ሁሉ ነቅፎ አጸይፎ ሙሉ ለሙሉ እንዲህ የሚለውን እንቃወማለን፣ እንዲህ የሚለው እንዲህ ብላችሁ አትበሉ። ቃሉን እንዴት ልንፈቀው ወይ እናደርገዋለን? እንዴ ግድ ነው። ይቺ ቤተ ክርስቲያን እኮ መስቀል ተሸክሞ እስከ ቀራንዮ ሄዶ ከዚያ ተሰቅሎ ከተሰቀለ በኋላም ደግሞ ለሰቀሉት እንኳን አባት ሆይ ይቅር በላቸው በማያውቁት ይሰራሉ ብሎ የመሰረታት ናት። እንዴ የጉልበት የሰይፍ የሰልፍ የጂሃድ ቤተ ክርስቲያን አይደለችም። የሃዲገ በቀል የትሕትና የንጽሕና የቅድስና የስርየተ ኃጢአት የቅዱስ እስጢፋኖስን ከግርጌ የጌታን ከራስጌ አድርጎ ማሰብ ተገቢ ነው። ጌታ የተናገረው ቃል ይሄ በጣም ከባድ ቃል ስለሆነ ከራስጌ የቅዱስ እስጢፋኖስን ደግሞ ከግርጌ አድርጎ ነው መከራ መቀበል። አለበለዚያ ግን እንዲያው እንደዚህ አድርገን ወተን አሁን ተዋግተን እንሙት ብንል እንደምን ይቆጠራል? እንደ ወንበዴ እንደ ሽፍታ እንደ ቀማኛ ነው የሚቆጠር። ብንሞት እንኳን ከሰማዕትነት የሚቆጠር እንዳይመስላችሁ፣ ትክክል አይደለም። ሙቱ እንጂ በሃይማኖት ግደሉ የሚል አንድም ነገር የለም። እና ስለዚህ በእውነቱ ክቡር ዳዊት በዚያ ሰልፍ በዚያ ጦርነት ወቅት እንደ ኦርዮ ሰራዊቴ በሰልፍ እያለ ታቦተ ጽዮን በበረሃ እያለች ብሎ እንደለመደው ያኑ ጸሎትን መጸለይ ሲገባው የሰራው ስራ ከባድ ነበር። ነገር ግን አወዳደቁ ወዲያውኑ ሲመለስ ወዲያውኑ ሲነግረው ሰብር አለና ከእግሩ ወድቆ ይቅርታ ጠይቆ ራስ ታርቀኝ እባክህ ከጌታዬማ ከእግዚአብሔርማ ተጣልቼ ምን መሄጃ አለኝ? ጠበበው መሽሎኪያ አጣ፣ መፈናፈኛ አጣ። ሁልጊዜ የወደው የነበረ እሱ ተቀየመ ሲባል ሁልጊዜ ስሙን ጠርቶ የማይጠግበው አምላክ እሱን በደልክ ሲባል በጣም ወዲያውኑ ተሰበረ፣ ወደቀ። አዎ ሰውነቴን በጾም አስመረርኋት አስመረርኋት። እንደ ቅድም እንዳነሳዋቸው እንደ ልበል እንጂ የዳዊትን ዘው ብፁዕ አባታችን ብፁዕ ቅዱስ አቡነ ተክለ ሃይማኖት ጉድጓድ ምሰው ማቅ ለብሰው ማቃቸው ደግሞ ሁልጊዜ አትቀየርም። ዛሬ ሙዚየሙ ሄዳችሁ ታዋታላችሁ። የቅዱሳን ፓትርያርኮች ሁሉ እንትናቸው ዕቃቸው ተቀምጧል። የእሳቸው የሰሌን ቆባቸው ማቅ ልብሳቸው ደግሞ እዚያ ደግሞ ወላይታ ደግሞ የቀድሞ የሚጸልዩበት ጉድጓዳቸው 40 ጾም የሚጸልዩበት። እኛ ግን የተመቻቸውን ቦታ ለመያዝ ያለን ችኮላ አሁን እዚህ በምስረታ ቅዳሴ ይሄ እኔ ቦታ ነው ተጣልቶ አስቀድሶ የሚሄድም አለ። ምን ያህል ተዘጋጅተን እንደሆነ ይቻላል መርጠን ለመቆም መጀመሪያ ያለው አንድ ነገር እና ቅድሚያ የምንሻ ለወንድማችን ቅድሚያ ማንሰጥ ነንና እግዚአብሔር ይቅር ይበለን። አሜን። አሜን እኮ ብዙ ነገር ያስቀራል። አሜን በሉ እንጂ እግዚአብሔር ይቅር ይበለን። እግዚአብሔር ይቅር ይበለን። እግዚአብሔር ይቅር ይበለን። አሜን። አዎ። እና ይሄ ነው ክቡር ዳዊት በዚያ ጊዜ ነበረ ሰውነቴን በጾም አስመረርኋት። በቃ አስመረራት። ትልልቆቹ አዛውንቶቹ ለዳዊት የሚቀርቡት ትልልቆቹ ቀርበው ሊያነሱት ከወደቀበት መሬት ተውኝ፣ አታንሱኝ፣ በምንም አይነት አልነሳም አለ። ወድቆ ዝም አለ። ከዚያ ሆኖ ተኝቶ ሁሉ በእንባው መኝታውን ያርስ ነበረ። እንደዚህ ነው ንስሐ። አሁን እኛ 7 ቀን ጾሚ፣ 7 ቀን ስቀይ፣ 7 ቀን ጸልይ ያችን አድርገን ጨርሻል። አልተሰበርንም። መሰበር አለብን። ሲፈወስ የሰው ልጅ እንዴ ሰው ሲሆን እንዲህ አድርጌ ነበር እንዴ ብሎ ማሰብ መቻል አለበት። ያን ጊዜ እንባው ይመጣል። እንባው የማይመጣ ከሆነ እንደደነደነ ነው። ኧረ አባቴ አልተፈወስኩም፣ ኧረ አባቴ ልቤ እንደደነደነው፣ ኧረ አባቴ ያን የቀድሞውን ሀሳብ ያሳስበኛል፣ ያ የቀድሞ ክፉ መንፈስ አራቀም ከውስጤ፣ ኧረ አባቴ ይጸልዩልኝ፣ ኧረ ከመድኃኒቱ ከንስሐው ከጾሙ ከጸሎቱ ከስግደቱ ይጨምሩኝ ነው የሚባል። እንደ ስጋ ህመም እኮ ነው ኃጢአት። እንታመምና መድኃኒት እንሰጣለን። እዚያ ወዲያ መድኃኒቱን ጨርሰን ደግሞ ለቼካፕ እንሄዳለን። ካልተፈወስን ኧረ አልተሻለኝም እንላለን። አይደለም እንዴ? አንልም እንዴ? አዎ እንደዚያ ነው። መምህረ ንስሐም እንደዚያ ነው። ኧረ አልተሻለኝም አባቴ፣ ኧረ እንዲያውም ብሶኛል፣ ኧረ እየተዋጋኝ ነው፣ ያንን ድገመው እያለኝ ነው። አሁን ሁሉ ከኔ ያራቀ መሬ ገና ያስታርቆኝ አልታረኩም። ከጾሙ ላይ ጾም፣ ከጸሎቱ ላይ ጸሎት፣ ከስግደቱ ላይ ስግደት መጨመር መትጋት። ንጉሥ ሲሆን ንጉሥ ነኝ ብሎ ለንጉሥ ከሚገባ ቦታ እስኪ እንደተሻለ ቦታ አዘጋጁልኝ አላለ። ወርዶ አዳም መሬት ነው እዚያች መሬት ወድቆ እንደዚህ አድርጎ ነው እየጸለየ እየጾመ ሁሉ
ለእኛ እንዲህ ያለ አብነት የንስሐ አብነት ጥሎልን ያለፈ። ይህንን ነው ማድረግ ያለብን። ንስሐ በብሉይ ኪዳን ከአዳም ከአባታችን ጀምሮ አሁን ከምጠራው ከዚህ ታላቁ ንጉሥ ከዳዊት ከእንደ አባታችን እንደ ጴጥሮስ በዘመነ ሐዋርያት ሁሉ መመሳሰለው ሁሉ ንስሐ ሲገቡ ልክ እንደ ቅዱስ አዳም ንስሐ ገብቶ ሳለ ምንድን ነበረ ዋናው ነገር? ዋልቦቱ ካልህን ሊና ዘንበል ካይ ላይ ለኃጢአቱ ገነትን ያህል ቦታ እግዚአብሔርን ያህል ጌታ አጥቼ እንዲህ ብዬ ከዚህ ርቄ ደሰት ነበር፣ በላ ነበር፣ ጠጣ ነበር፣ ገነትን እያየው ደስ ይለኝ ነበር ብሎ አላሰበም። አትብላ ያለኝን ዕፀ በለስ በልቼ ከጌታ የተጣልቼ እሱን አሳዝኛለሁ ብሎ ያችን ብቻ እያሰበ ነበር የሚያለቅስ። እንደ አዳም ንስሐ ሲገቡ እንደ አዳም እንደ አባታችን፣ እንደገና ደግሞ እንደ ዳዊት እንዳሁኑ እግዚአብሔርን በድያለሁ ተውኝ አለ። ዳዊትም ጾም አዘን አለቀሰ ይላል። በኋላም ይህን ጾም ደግሞታል። በኋላም ደግሞ ልጁ ተወለደ። ያ በኃጢአት የተጸነሰው ልጅ ተወለደ። ያ ነፍስ የተገደለበት እግዚአብሔር የተበደለበት ልጅ ተወለደና ታመመ ሲሉት ንስሐ ገባ፣ ጾመ፣ ጸለየ። እዚሁ ተመልከቱት። ሁለተኛው ሳሙኤል ምዕራፍ 12 ከቁጥር 16 ላይ ታገኙታላችሁ ቃሉና ጾመ፣ ጸለየ፣ ንስሐ ገባ። እንዴት እባክህ ማርልኝ፣ ይቅር ይበልኝ፣ በእኔ ኃጢአት እንዴት እሱ ይቀሰፋል፣ እንዴት እሱ ይጠፋል፣ ምንም የማያውቀው በሱ እንዴት ይሆናል ብሎ በጣም ጾመ፣ ጸለየ። ነገር ግን እግዚአብሔር የለም ይሄ የኃጢአት ውጤት ነው አይሆንም አለ። ጸሎቱን ጾሙን አልተቀበለም። በዚህ አንፃር አልተቀበለም። ለምን? የኃጢአት ውጤት ነው። ይሄ ይቀሰፋል፣ ይጠፋል። ነገር ግን ከሷ እንደገና ንስሐ ገብተህ አግብተሃት የምሰጥ ደግ ልጅ አላለው። ንስሐ ገብቶ ሰሎሞንን ወለደ። ንስሐ ገብቶ እንደገና ባሏ ሙቶባታል። ከዚያ በኋላ ንጉሥ የደፈረውን አንበሳ የሰበረውን ማን ይደፍራል? ምንስ ቢሆን እንግዲህ እሷ ብቻዋን አትኖር፣ አግባት ብሎ እግዚአብሔር ፈቅዶለት በነቢዩ ነግሮት አገባት። በስርዓት አግብቶ ሰሎሞንን ያህል። ሰሎሞን ማለት መስተሳልም ታረቀኝ ማለት ነው፣ እርቄ ማለት ነው ማለት ነው። ከእግዚአብሔር ጋር የታረቀበት ወቅት ላይ ስለተወለደ ሰሎሞን ብሎታል። እና እሱን ያህል ደግ ንጉሥ ወለደ። ስንታረቅ ደግ ፍጥረት እናገኛለን። ስንርቅ ግን አመፀኛ፣ ትዕቢተኛ፣ ወላጅ ገልማጭ፣ መሶብ ገልባጭ አደገኛ ትውልድ ይወለዳል። አደገኛ፣ ለሀገርም ሸክም ለወላጅም ሸክም፣ ጤና የሌለው ቀዥቃዣ፣ የማይረጋጋ፣ ቢነግሩት የማይሰማ፣ ያስተምሩት የማይሰማ ጠቃሚ ያልሆነ ትውልድ ይመጣል። እንደዚህ ነውና በኃጢአት የሚገኝ ነገር ሁሉ አይጠቅም። ስለዚህ ከኃጢአት ርቀን ሕጉን ጠብቀን እንድንኖር እግዚአብሔር ይርዳን። አዎ እኔም ሰውነቴን በጾም አስመረርኋት። ወኮነኒ ጽለተ፣ ለስድብም ሆነብኝ። ይጾማል፣ ይጸልያል፣ ምን አገኘ? ይኸው ልጁም ተቀሰፈ። እኛም እኮ እየጾምን ነው፣ እየጸለይን ነው፣ እየቀደስን ነው፣ እያስቀደስን ነው። ማህሌቱ ይቆማል፣ ሰዓታቱ ይቆማል፣ ዳዊቱ ይደገማል። የታል ምሕረቱ? የታል ይቅርታው? የታል? የለም። በፈቃደ ካህን በፍቅረ ካህን ለመኖር እንዲያው ጥረት እያደረጋችሁ ነው። በእውነት ትልቅ አባት አሏችሁ። እሳቸውን ተከትላችሁ እንደ ዳዊት ይቅር በለኝ ብትሉት ይታረቃቸዋል። ጸሎታቸው ጠብ አይልም። እንዲህ ያሉት አባቶች ይሄ ነው በቃ ይሄ ነው መሆን ያለበት። እንደዚህ አሁን አስተማሪ ናቸው። ብዙም ስላስተማሯችሁ ስለመከሯችሁ ተረጋግታችሁ የምትኖሩ ክርስቲያኖች ናቸው። ቅድም በዚህ ወንድሜ ከበሮውን ሲመታ ገና አንድ ፍሬ ልጅ ነው፣ ባለትዳር እንደሆነ ነግረው ደስ ይላል። በቃ እንደዚህ ነው። ትዳር የሌላቸውን ትዳር እንዲይዙ ማድረግ፣ ጓደኛ የሌላቸው ሙሉ ጓደኛ የሚባል እንኳን ነገር የለም ፈጽሞ። እንዲያው አሁን የመጣብን ታጣ ነው። አሁን ይሄ ፋሽን ሙላውን ቁሞ ያስቀረ፣ ከሃዲዎችን ያበዛ፣ ክህደትን ያበዛ፣ መካካድን ያመጣ፣ እግዚአብሔር ግን ሕግ ያስወጣ የፈረንጅ ፋሽን በጣም 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 አደገኛ። እስኪ እናቶቻችን ተመልከቷቸው፣ 10 ከዚያም በላይ ወልደዋል። እስካሁን ድረስ በቃል ኪዳናቸው ናቸው። እኛ ግን በቃ የቷልክ የታደልክ፣ ይሄ ሜሴጅ የማን ነው? ይሄ እንትን የማን? በጣም 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 አደገኛ በጣም አደገኛ። በእድሜያችን ሁሉም ነገር ስለማይፈጸም ለአደጋ ያጋለጠ አጋልጦኛል ለሌላ የሰጠ ንስሐ ትልቅ ነገር ነው። መታረቂያ
ታረቁ፣ ግድ የላችሁ በደንብ ታረቁ። ንስሐ የጌታችን የመድኃኒታችን የኢየሱስ ክርስቶስ የመጀመሪያው ቃል ነው። ጌታ ወንጌል መስበክ ሲጀምር በማቴዎስ ወንጌል ምዕራፍ 4 ቁጥር 17 ተመልከቱም። እነሱ ውስጥ መቀረብ መንግስተ ሰማያት ተቀብረዋለችና ንስሐ ግቡ ብሎ ነው ወንጌልን የጀመረ። ንስሐ የመጀመሪያው ስብከት ነው። የመጀመሪያው የጌታ ቃል ነው። ንስሐ የዮሐንስም የመጀመሪያው ቃል ነው። ዮሐንስ አሁንም የማቴዎስ ወንጌል ምዕራፍ 2 ምዕራፍ 3 ከቁጥር 1 ላይ ስትመለከቱ በበረሃው ዮሐንስ እየሰበከ መጣ። መንግስተ ሰማያት ቀርባለችና ንስሐ ግቡ እያለ እኔ በውሃ ለንስሐ አጠምቃችኋለሁ እያለ ከኔ በኋላ የሚመጣው ግን እሱ ከኔ አስቀድሞ የነበረው ጌታ ነው እያለ የጫማውን ማዘቢያ ልፈታ የማይገባ ጫማውን ልሸከም የማይገባኝ እያለ በትህትና ሆኖ እንደዚህ ናት ወንጌል። እንደዚህ ናት ወንጌል በትህትና የሚሰብኳት በንስሐ የሚሰብኳት ንስሐ ገብቶ የሚሰብኳት ነው። ግን አሁን እኛ ራሳችን ንስሐ ገብተን ስለማንሰብካችሁ ወይ ጠብ ጭንጫ ከጭንጫ ይወደቃል፣ ከመንገዱ ይወደቃል፣ ወፎች የበሉት ከሾ መካከል ይወደቃል፣ መሬቱ ካልተቆጠቆጠው ምላጦው ካልተመለጠው ከዚያ መካከል ወድቆ በቅሎ ፍሬ እንዳያፈራ አስጨንቆ ሾህ ያዘዋል። አልዮ መንበርት እንወር ባይነት ከብር ባይነት ትካዛ ዓለም ስለ ዓለሙ አስብስቶ መጨነቅ ለዓለሙ ተላ ማመቻቸት አስራቱን በኩራቱን ሁሉ ቀምቶ ለራስ መብላት ቀማኞች። እኛ አሁን እኮ በሙሉ ሌቦች ቀማኞች። እንዲያው አሁን እዚህ ነፍስ ያልገደለ ገሌ ነው ወይ ብለን ይጃለቱ ገለናል፣ እርግጠኛ ነኝ። ምክንያቱም የገደለውን እሰይ ገሌን ገደለው ሀሜ ኮሜንቱ ላይ እሰይ እልል ያለበት ነው። እልል ገሌ ሞተ። አረ በጣም አደገኛ ዲቴል ክርስትና ነው ያለንበት እኮ ብጥብጥ ውስጥ ያለን። የሚገድለውን ደግፎ ኮሜንት የሰጠ ከገዳዩ አንስ ምላጭ ስላልሳበ ነው ገድሏል፣ እርግጠኛ የገዳይ ደጋፊዎች ግማሹ በዚህ እንትን በጎጥ ተከፋፍለን ለእግዚአብሔር ምሕረትን የማንቀበል እግዚአብሔር የማንጠይቅ ይቅር በለን ብለን ሰውን ተስፋ የምናደርግ ገሌ መጥቶ ነፃ ያወጣኛል ምንል ጨካኞች፣ በነፍሰ ገዳይ የምንተማመን አግበስባሽ ትውልድ በቃኝ ማንል። አረ በጣም ብዙ ነው። በፍዳችን በጣም በበዝቷል ማለት ይቅር ይበለን አምላከ ዳዊትን ይቅር ያለው ይቅር ይበለን። ዳዊትን ይቅር ያለው ይቅር ይበለን። ዳዊትን በድያለሁ የሚል የተሰበረ ልብ ስጠው፣ የተሰበረ ልብ ይስጠን። እንደ ዳዊት ይቅር በለን ልበን ንጹሕ ፈጠር ሊተግዚኦ መንፈሰ ርቱዕ ሀድስ ተከርሴ ብለን እንደ ዳዊት ንጹሕ ልብ ፈጠረልኝ የተሰበረውን መንፈስ በእኔ ያሳድርልኝ ብለን ልንጸልይ ያብቃን። እሱም ጸሎታችን ተቀብሎ ይቅር ይበለን። አገራችን ይቅር ይበል። ቅድስት ቤተ ክርስቲያናችን ይቅር ይበል። አንድነታችን ያጽና። ይቅር ይበል። የአባቶቻችን ዘመን ይመልስ። ምድራችን ይቀድስ። ምድር በደም ተሞልታለች። ይቅር ይበለን፣ ይቅር ይበለን፣ ይቅር ይበለን። አዎ እና የመጀመሪያው ስብከት ንስሐ ነው። የመጀመሪያው የሰው መታረቂያ ንስሐ ነው። ስለዚህ ዮሐንስም ሲመጣ ንስሐ ግቡ፣ ጌታም ሲመጣ ንስሐ ግቡ ብሎ ስብከቱን ጀመረ ማለት ነው። እና የመጀመሪያው ስብከት ዛሬ ተሰብኳል። የመጨረሻው ስብከት ደግሞ ለሚመጣው እንሰብከዋለን። እግዚአብሔር አምላካችን የሚመጣውን ጾም ለንስሐ፣ ለይቅርታ፣ ለስርየተ ኃጢአት፣ ለመታረቂያ እንዲያው እንደ ሐዋርያት የፈለጉትን ለማግኘት የሚረዳ ያድርግልን። ሐዋርያት በቅናት መላልሰው የጾማት የተቀደሰች ጾም ናት። እመቤታችን ከዘመነ ወደ ቤተ መቅደስ ከመግባቷ ጀምሮ መከራ መስቀል ተቀብላ የኖረች ናት። እመቤታችን ተላ ዓለም አስባ የኖረችበት ጊዜ የላት። እመቤታችን አንድ ቀን ይህን ዓለም ያሰበችበት አንድ ቀን የተመቻቸ ሕይወት የኖረችበት ጊዜ የለም። ያን ሁሉ እያሰብን ስደቷን ሁሉ ምድረ ግብፅ እያሰብን የምንጾመው ነው። አሁን አንዳንድ ጾመ ስደታን ጾመ ጽጌን በሙሉ ጽጌ ጾም እያለ እንዳዋጅ 8ኛ ጾም እያደረገ ይመጣል። ግድ የለም የተጻፈውን ጾመው በፍልሰታ ከጾም ስደቷን ማብረን ጾመነዋል። ለዚህ ታሰዋል። ለመታሰቢያ ቤተክርስቲያኗ በስሟ በዚህ ወቅት እንድንጾም አድርጋ ቤተክርስቲያኗ ወሰነ ሰጣናለች። የተወሰነውን ከፈጸም ያልተወሰነውን ደግሞ ቀስ እያል ወደፊት ተረጋግተን እናደርገዋለን እና እግዚአብሔር አምላካችን ጾሟን ለስርየተ ኃጢአት ያደርግልን። አምላከ ዳዊት ይቅር ይበለን። ስብሐት ለእግዚአብሔር።